السلام عليكم ورحمة الله وبركاته. الشما هركفوني هرجفتو تفكو بجمتو تسني موتي جرجفتو نجا كيسني الحمد لله قالت ربي نجا كوتين سنين جدا هرجفتو تفيك بجمتو تكيا أكميمي اسن الرابع دين جراجتشو دا باين بادي جتشودا حال جروانا في مجني في بعدين سنين جد هودفتو تفكر جمتو تكيا سنين مولاك شير جتشودا جتشودا نغير غارين سنين جدا سلام ودوتي يسني موتي بيت السب انديت ناچو سلام ناچو يني دانانين الحمد لله ديت ناچو نانتي فيديو ማለት ነው ሰብስክራይብ ላይክ ለማድረግ ጀምሩ ነው ምላችሁ ዶቼ ዛሬ አዲስ ነገር ይዤ መጣው ማለት ነው አዲስ ነገሩ ምንድነው ካላችሁ ማለት ነው እናንተም ታውቃላችሁ ብዬ አስባለሁ ግን አንዳንድ ሰው ማወቅ ይችላል አንዳንድ ሰው ግን ሳውቅም ቀርቶ ጊራ እየተጋቡ ሰው መኖር ይችላል ብዬ ነኝ ማለት ነው ይዤ መጣው ዛሬ ማለት ነው ሐዋና ማን ነበር ሐዋና አብዲ ነው ይዤ መጣው ማለት ነው ውዶቼ የሳይዶና አዩ የተጀመረ ፖለቲካ ማለት ነው እስካሁን ድረስ አላቆመም ነው ምላችሁ ውዶቼ ሰው ግን ማለት ነው መልካም ነገር ከሰራ አሪፍ ነበር አሁን እኔ መልካም ነገር ከሰራው ማለት ነው ከኔ ብዙ ነገር ሰው ይማራል ማለት ነው ግን አሁን የዩቲዩብ ብሎ ለወሬ ብሎ ማለት ነው ምንም የማይጠቅም ነገር ማለት ነው ሰው አጀንዳ አድርጎ ያመጣል ማለት ነው እና የሰው ጭንቅላትም ይበጣብጣሉ ማለት ነው እና ማለት ነው እስከቻላችሁ ድረስ ለሰው ትምህርት የሚሆን ነገር ስሩ ነው ምላችሁ ውዶቼ ለምንድነው ይሄ ቪዲዮ ማለት ነው የዛሬ ብቻ ሳይሆን ማለት ነው የነገ ትውልዳችን ልጆቻችን ብዙ ነገር ይማራሉ ማለት ነው ከዛሬ የምንቀዳ ቪዲዮ ማለት ነው ገባችሁ አይደል እና ማለት ነው ማናት ስሙ ሐዋና አብዲ ማለት ነው ድራማ ነው ሰሩ እነሱ እስከ መጨረሻ ካያችሁ ማለት ነው ነገሩ ለእናንተ ይገባል ብዬ አስባለሁ ማለት ነው ምን እንደ ሳይዶ አብዲ ማለት ነው አብዲ እንዲ ይላል ማለት ነው ለሐዋ ሱማያ አጠፋሹ አንቺ ነሽ እና ሱማያ እየታደርግሽ ነው አምጪ ብሎ ሐዋ ይይዛል ማለት ነው ሐዋ ደግሞ እኔ አላቂም ትላለች ማለት ነው መጀመሪያ ላይ ማለት ነው ሱማያ ራሱ አልጠፋችም ይሄ ውሸት ነው ማለት ነው እኛ ላይ ድራማ እየሰሩ ነው ማለት ነው እና ትኩር ብላችሁ ካያችሁ ማለት ነው ሐዋና አብዲ ማለት ነው አብረው ቁጭ ብሎ ነበር ማለት ነው ለምን ካላችሁ ማለት ነው የሚገርም ነገር ትኩር ብላችሁ እስከ መጨረሻ ካያችሁ ማለት ነው የሐዋ የዋላቂጧ ማለት ነው ዮና አመድ ነገር አለ ማለት ነው አመድ ነጭ ነገር ቁጭ ብሎ ነበሩ ድንጋይ ላይ ይሁን አላቂም አንድ ላይ ግን ቁጭ ብሎ ነበሩ ማለት ነው ተማካክሮ ነው ተነሱ ማለት ነው ደግሞ የአብዲ ማለት ነው የአብዲ ቂጥም እንደዛ አመድ አለ ማለት ነው ባውስጥ በእነሱ ሲዞሩ ካያችሁ ማለት ነው ያስታውቃል ማለት ነው ግን እነሱ የኛ ጭንቅላታችን ላይ ማለት ነው ብዙ ድራማ እየተጫወቱ ነው ማለት ነው ግን ቢሆንም ትምህርት አለ ነገር ቢሆን ችግር የለም ገባችሁ አይደል ሰው ተመካክሮ ማለት ነው አሁን ለምሳሌ ድራማ አለ ድራማ ማለት ነው ሰው ያስተምራል ማለት ነው ትማራላችሁ ማለት ነው እና እንደዛ አይነት ነገር ቢሆን ችግር የለም ማለት ነው ግን ይሄ ሰውና ሰው ለማጣላት ነው ማለት ነው አንዳንድ ሰው አብዲ ያግዛል አንዳንድ ሰው ደግሞ ማለት ነው ሐዋ ያግዛል ማለት ነው ገባችሁ አይደል እሷ ሴት ስለሆነች ሴቱ ላይ መናገር ትክክል አይደለም ወንድ ልጅ ሴት ላይ እጅ ማንሳት ትክክል አይደለም ይሄ ማለት ነው እኔ ራሱ ቢሆን አይፈቅድም ማለት ነው ደግሞ ቢሆንም እሷ ጋር ቢሆን ራሱ ማለት ነው ወንድ ልጅ ሴት ላይ እጃንሶ በእውነት እኔ ራሱ አይቶ ማለት ነው እስከቻልኩኝ ድረስ ጉልበት አለኝ ማለት አይደለም ጉልበት ስለኖረኝ ብቻ ሳይሆን ጉልበት የኛ ሴቶች ደካማ ነን ማለት ነው ግን ቢሆንም ማለት ነው ወንድ ልጅ ሴት ላይ እጅ ካነሳ አይችልም ማለት ነው አይችልም ለምንድነው ሴት ደካማ ናት ከዛም ደግሞ ሴት ሀደራ ናት ማለት ነው ለወንዶች እኛ ሀደራ ነን ማለት ነው ገባችሁ አይደል ስለዛ ሴት ልጅ አትመጣም ማለት ነው ካጠፋች ራሱ ተመክራ
በምክር ትመለሳለች እንጂ ማለት ነው። ለደብደባ ለእንትን በጥፍ ሴት ልጅ ማምታት ማለት ትክክል አይደለም። ግን እነሱ ውሸት ነው ማለት ነው። ውሸት ነው። እኛ ላይ እየተጫወቱ ነው ማለት ነው። በስነ ስርዓት እኛ ላይ እየተጫወቱ ነው። በጣም ድራማ ነው ማለት ነው። ታውቃላችሁ መጀመሪያ ራሱ ማለት ነው ሀዩ የምትባል ማለት ነው ብዙ ነገር እየሰራች ነበር ማለት ነው። መርዝ ጠጥቻለሁ ምን ክሎሬክስ እንዲውኝ ምን ስንት ጊዜ ነው መድኃኒት በላች ምን ብዙ ነገር ያወራሉ ማለት ነው። ወሬ ይሄ ሁሉ ነገርም ውሸት ነው። እኔ እውነት ብዬ አያምንም ማለት ነው። ለምንድን ነው ካላችሁ ለዩቲዩብ ነው እነሱ እየሰሩ አሉ ማለት ነው። በዩቲዩብ ትንሽ ብር አይገኝም እነሱ ጋር ማለት ነው። ሱመያ እንደሰማችሁ ከሆነ ማለት ነው ሱመያ 9000 በላይ አገኛለሁ በወር በኢትዮጵያ ማለት ነው። ወደ 1 ሚሊዮን ብቻም አይደለም እንደውም ጭራሽ ማለት ነው $9000 ብዙ ብር ነው ማለት ነው። ገባችሁ አይደል? አሁን ምንዛሬም ብዙ ስለሆነ 100 ምናምን ስለሆነ ማለት ነው ብዙ ብር ነው ማለት ነው። ስለዚህ ማለት ነው እነሱ እኛ ጭንቅላታችን ላይ እየተጫወቱን ነው ማለት ነው። በእውነት በጣም ያዛዝናል። እስከ ቻላችሁ ድረስ ትምህርት ከሰጡን በእውነት ብዙ ነገር ከእናንተ እንማራለን ማለት ነው። እኛ ሲጀመር ራሱ አብዲ የሚባል ሰውዬ ማለት ነው በእውነት አንድ ጊዜ ትምህርት አለ ነገር ቪዲዮ አይሰራም ማለት ነው። በእውነት እናንተ ኦሮሞኛ ስለማትችሉ ስለማትሰሙ ነው እንጂ ኦሮሞኛ የሚሰም ሰው አለ ማለት ነው። እና ማለት ነው በእውነት በጣም ከባድ ነገር የማስጠላ ነገር ነው የሚሰራ ማለት ነው። በእውነት ደግ ነገር አይሰራም ማለት ነው። ሁሉ ጊዜ ሴቶቹ ላይ እጅ ማንሳት ማናደድ መነዛዝ በቃ ብዙ ነገር ማለት ነው የማስጠላ ነገር ነው የሚሰራ እሱና ሻሼቱ ቢ ማለት ነው። ሻሼቱ ማን ይባላል አንዱ? አዎ ሻሼቱ ነው አይደል? አጂ የጫልቱ ባል ማለት ነው። እሱም ጫልቱ መከራ እያሳየ ምን እያረገ ማለት ነው እንደዛ ያረጉ ነበር ማለት ነው። ግን እንዲህ አይነት ነገር አትስሩ በእውነት ውዶቼ እንደዛ አይነት ነገር አትስሩ። ትምህርት ነገር ስሩ በእውነት ማለት ነው። እንደ ዚዚ አሁን ለምሳሌ ማለት ነው በእውነት ዚዚ ቢዩቲ ማለት ነው እውነት ለመናገር ማለት ነው ብዙ ነገር ከሷ እንማራለን ማለት ነው። ጸጉራችን እንዴት እንደምንይዝ ፊታችን ማለት ነው በእውነት ዚዚ በውስጥ መጠየቅ ትችላላችሁ። የሆነ ጊዜ ማለት ነው ፊቴ በጣም ተበላሽቶ ነበር ማለት ነው። ኩሽና ውስጥ ምግብ ስለሚሰራ ማለት ነው ፊቴ ላይ ጥቋቁር ነገር ወጥቶብኝ በጣም ተበላሽቶ ነበር በጣም ማለት ነው። እና በውስጥ በኩል ፎቶ ልክለት ጠይቄ ነበርኩኝ ማለት ነው። እሷ ከዛ ይሄ ተጠቃሚ ብላ የሷ ቪዲዮ ላከችኝ ማለት ነው። ከሷ ቪዲዮ እያየው ሩዝ ምናምን ነገር ማለት ነው አሁን ማስታወሳይ ረስቻለሁ ማለት ነው። እሷ እንደምታደርግ እኔም ማለት ነው ቀሚሜ ማለት ነው ፊቴ ተቀባው 1 ሳምንት ማለት ነው ተቀባው ማለት ነው። እሷ ግን በሳምንት 1 ቀን ነው እንደዛ ብላ ነበረች። ግን እኔ ማለት ነው በቀን እየተቀባው ነበር ማለት ነው። ግን አሁን ፊቴ ላይ ብዙ ነገር የለም እንደ በፊት የለም ማለት ነው። የለም ጭራሽ ማለት ነው። ገባችሁ አይደል? ጠቃጠቆ ነገር እንደ ጠላ እንደ እንትን የሆነ ነገር የለም ማለት ነው። ተነስተዋል ማለት ነው። ለምንድነው አሁን ከእሷ ማለት ነው መልካም ነገር ተምረናል ማለት ነው። ፊታችን እንዴት እንደምናጽዳ ብዙ ነገር ተምረናል ማለት ነው። ስለዛ እንደዛ አይነት ነገር አምጡ ለኛ ትምህርት የሚሆን ከእናንተ የምንማር እንደዛ አይነት ነገር አምጡ እንጂ ማለት ነው። ይሄ ቆሻሻ ጠላቻ ምንድነው በቃ ስድብ የሆነ ነገር አታምጡ ማለት ነው። በእውነት አሁን እንደውም በጣም ስድብ እየበዛ በጎዛ በዘር በሚናምን ማለት ነው እያመጣችሁ ራሳ በጎዛ በዘርነት አማራ ናት ኦሮሞ ናት እንዲናት ያላችሁ ማለት ነው ብዙ ነገር እያመጣችሁ ብዙ በቃ የሰው ራስ ብጥብጥ ነገር ታመጣላችሁ ማለት ነው። እባካችሁን እንደዛ አይነት ነገር አታምጡ በእውነት። እቺ ምድር ላይ እኛ እየመጣን ማለት ነው መልካም ነገር ለመስራት ነው እንጂ ማለት ነው ለምድራዊ ነገር አይደለም። ምድራዊ ነገር እኮ ከንቱ እኮ ነው። ጥልን የምንሄድ እኮ ነው። መቼ እንደምንሄድ ራሱ አናውቅም ማለት ነው። የምታውቁ ሰዎች አላችሁ እንዴ? መቼ እንደምትሞቱ ማለት ነው አናውቅም እኮ።
ነገ ጥለን እንዳለን ማለት ነው። እቺ ምድር የኛ ምድር አይደለችም፣ የፈተናችን ምድር ናት፣ የምንፈተንበት ምድር ናት ማለት ነው። ነገ ጥለን እንዳለን። ስለዛ እስከ ስንድ ድረስ ማለት ነው መልካም ነገር ሲሉ ዘረኝነት ገባችሁ አይደል? መልካም ነገር ለመስራት ነው እንጂ ለዘርነት ለምናምንቴ ለጃንከጂንኪ ሰው ለማጣላት ለእንደዛ አይነት ነገር ሳትሽ ፈጣሪ ጋር አትሄጂም ማለት ነው። አትሄጂም። አንቺ ወደ አሁን ለምሳሌ በአንቺ ሰበብ አንድ ሰው ቢጣል ማለት ነው አንቺ ወደ ሰዓት ነው የምትሄጂ። ለምንድነው? በአንቺ ሰበብ ነው ሰው እየጠፋለ ማለት ነው። ገባችሁ አይደል? ለኛ ማለት ነው ለሰው ሰበብ ሆነን ወደ መልካም ለማምጣት ወደ በቃ ሐላዴል ፈጣሪ የሚወድ ነገር አድርገን ፍቅር ማለት ነው። እግዚአብሔር ማለት ወይም ደግሞ አላህ ማለት ምንድነው? ፍቅር ማለት ነው። ፍቅር አሁን ለምሳሌ ማለት ነው ሰው ፍቅር ካለ ትንሽ ነገርም ይበቃል ማለት ነው። ፍቅር ካይለም ግን ሁሉ ነገር ከንቱ ነው። ሚሊየን ራሱ የፈለጋችሁ ነገር ራሱ ቢኖር ማለት ነው ፍቅር ካይለም ሁሉ ነገር ከንቱ ነው ማለት ነው። ስለዛ መልካም ነገር ማድረግ ሞክሩ። ገባችሁ አይደል? የናንተ ጓደኞቹ ከተጣሉ አስታርቁ ማለት ነው። ገባችሁ አይደል? በቃ መልካም ነገር ማድረግ ሞክሩ ማለት ነው። መልካም ነገር ማለት ነው። ገባችሁ አይደል? አሁን ለምሳሌ የናንተ ጓደኞች አሁን ለምሳሌ 3 ጓደኞች ሆናችሁ ከሆነ ማለት ነው ሁለቱ ከተጣሉ ማለት ነው አንድ ትቀራለች አይደል? አንድም ደግሞ የቀራችሁ ልጅ ጋር ሄዳ ማለት እንዲህ ማለት አለ እሷ እኮ አንቺ ትወዳለች፣ በጣም አንቺ ትወዳለች እኮ እሷ ጋራ ባይጣል ኑሮ ብላ እንትን እየሆነች ነው ብለሽ መናገር አለብሽ። ለእቺ ማለት ነው ተጣረቁ ብለሽ መናገር አለብሽ ማለት ነው። ገባሽ አይደል? ዋሽተሽ ራሱ ማስታረቅ አለብሽ ማለት ነው። ገባሽ አይደል? እንደዛ መልካም ነገር ስሩ ነው የምላችሁ ውዶቼ እና እንደዛ ነው የምላችሁ። በጣም ነው የሚወዳችሁ። ተባረኩልኝ። አመሰግናለሁ ማለት ነው እስካሁን ድረስ እኔ ጋራ